ሰላም አለይኩም ያ ጀማው ከአንድ ወር በኋላ ይመስለኛል በዚህ ቻናል በቪዲዮ የምንገናኘው። ኦልሞስት 4 ሳምንት አንድ ወር አካባቢ ነው። ምንም ሊመቻችልኝ አልቻለም። ቪዲዮ አልቻለም እንዳሰብኩት እየሆነልኝ አይደለም። በእርግጥ ዛሬ ግን የሆነ ነገር ተፈጠረ። ግዴታ ወደ እናንተ መጣበትና አንድም ለማመስገን ነው፣ አንድም ደስ ስላለኝ ነው የመጣሁት። ይሄን ቻናል ከከፈቱ ኦልሞስት 5 ዓመት እንደዚህ 4 ዓመት ይሆናል። ግን ያዝለቀቅ ስለነበረ በትክክል ስለማልሰራበት የትም አልሄድም ነበር ምንም ግን ከተወሰነ ጊዜ በኋላ በትክክል ሰራበታለሁ ስላሰብኩ ከልጆች ጋር መስራት ጀመርኩ ምናምን እና በጣም አንድ ምርጥ ወንድሞች አገኘው። በእነሱ እርዳታ አሁን ኖርማሊ ቻናሌ ጥሩ የሚባል ደረጃ ላይ ደርሷል። ከዚህ በኋላ የኔ ነው የሚጠበቀው፣ የኔ መስራት ነው እንጂ ቻናል ኦልሞስት መሆን ያለበት ቦታ ላይ ሆኗል። የዓለማት የፈለግኩበት ምክንያታችሁ እስከዛሬ ቪዲዮ ስለቅ ያው ቻናሌ ሞኔታይዝ አልነበረም፣ ምንም የሚሰራው ነገር አልነበረም። አሁን ግን ሞኔታይዝ ሆኗል ፋይናሊ። እችኛዋ ፖስታ ደርሳኛለች። እቺ ፖስታ ደርሳኛለች በስሜ ማለት ነው። ይሄ ፖስታ ያው ታውቁታላችሁ፣ አድሰንስ ማለት የዩቲዩባችሁ ሞኔታይዝ ሲሆን ነው የምታውቁት። ያው እዚህ ጋር ኮድ አለ። ይሄን ኮድ ታስገባላችሁ። ከዛ በኋላ የባንክ ሴትአፕ ማድረግ ነው። ኖርማሊ ምንድነው ይሄ ዋናው ነገር ፋይናሊ እንትኑ ቻናሉ ሞኔታይዝ ሆኗል ነው፣ ገንዘብ መስራት ጀምሯል ነው። ላይክ ደስ የሚል ነገር ነው። ግን በሪ አያያዝ ቢሆን ኖሮ እዚህ ጋር አይደርስም ነበር እና ይህን ነገር ቶሎ እንዲመጣ በዚህ በፈጠነ ጊዜ ይሄ ነገር እንዲስተካከል ላደረጉ ሰዎች ግዴታ እነሱ ማመስገን አለብኝ። በተለይ ሚፍታና ብሩኬን ያወቅሁት በሚፍታ ነው። ሁለቱ በጣም ቅን ልጆች ናቸው። በጣም ረድተውኛል። አክቹዋሊ በእኔ ያካሄድ በእኔ አያያዝ ቢሆን ኖሮ እዚህ ጋር በጣም ረጅም ጊዜ ይፈጅ ነበር ከዚህ በኋላ ቻናሉን ሞኔታይዝ ለማድረግ። ግን አሁን የእነሱ እርዳታ አብረኝ ቪዲዮ ሰርተዋል። ላይ እነሱ ረጅም ጊዜ ስላሳለፉ እዛ ቢዝነስ እዚህ ሶሻል ሚዲያ ላይ ስትራቴጂውን ያውቁታል። ምን ማድረግ እንዳለባቸው ምን ማድረግ እንደሌለባቸው ያውቃሉ። እና ማወቅ ብቻ ሳይሆን ደግሞ የሚያውቁትን ነገር ለመናገር ቅን ሰዎች ናቸው። ያን ያህል ችግር የለባቸውም። የሆነ የምናስበው ሜንታሊቲ ያለ የመበለጥ የሚያውቁትን ነገር የመንገድ እንደዛ ነገር የለባቸው። ኖርማል የሚያውቁትን ነገር ይነግሯቸዋል። ከዛ የራሳቸው ጥንካሬ ነው። በእርግጥ ሁልጊዜ አብሯችሁ ሊሆን አይችሉም፣ ግን በቃ እያንዳንዱን ነገር መንገድ ያሳያቸዋል። በእነሱ እርዳታ በእነሱ ከፍተኛ ድጋፍ ነው ይሄ ባጭ ጊዜ ሊሳካ ይችላል። ስለዚህ እነሱን በጣም ማመስገን እንፈልጋለሁ። ሌሎች ደግሞ ኦልሞስት ቪዲዮ በመለቅ ሰዓት ላይክ የምታደርጉ ሼር የምታደርጉ ሰዎች ቪዲዮ የምታዩ ሰዎች አትሊስት እናንተ መመስገን አለባችሁ። አሁን ላይ ደስ የሚለው ፓርት መሰላችሁ፣ ልክ ቻናሉ ሞኔታይዝ ከሆነ በኋላ የሆነ ሞራል አለው፣ ስራ የሚል ነገር አለ። ምክንያቱም ከዚህ በፊት ኖርማሊ ቪዲዮች እንለቃለን እንጂ ከዛ ያን ያህል ብዙ እንትን አይደለም። ብዙ ቪዲዮዎች መስራት ሞክሬ ነበር። ኦልሞስት ታሪኮች ሰራበት ነበረ፣ ሪያክሽን ቪዲዮዎች ነበሩ። በኋላ ላይ ደግሞ ኖርማል እንደዚህ ብዙ ቪዲዮዎች ተሞክሯል። እና እንደምታዩት ዩቲዩብ እንደምታስቡት ያህል ቀላል አይደለም። ዩቲዩበሮች ላይ በተለይ በየ2 ቀኑ በየ3 ቀኑ ቪዲዮ እየሰሩ የሚለቁ ሰዎች በእውነት በጣም ጎበዞች። ምክንያቱም አንድን ቪዲዮ ሀሳቡን ጽፎ ኤዲት አድርጎ እስከ መፖስት ድረስ ያለው ሰዓት በራሱ በጣም ረጅም ፕሮሰስ ነው የሚወስደው። እንደሚታሰበው እንደዚህ ቁጭ ነው ምናምን ነገር ይኖራሉ፣ እንደዛ አይደለም። በጣም ከባድ ነው። በተለይ እንዲቀርብ ብላችሁ ስታያቸው እናንተም ስትገቡበት ለመስራት ስትሞክሩ በጣም ከባድ ነው። ላይክ በፊት ላይ እኔ አንድ ቪዲዮ በቀን ቢያንስ ሰራለኝ እል ነበር። ነገሩን ሳይ አንድ ወደ ሳምንት መጣው እያልኩ አሁን ኢቭን በወር እንኳን አንድ ቪዲዮ ለመስራት በጣም ከበደኝ። አሁንም የምስጋናና ያው መናገር ስላለብኝ ለእናንተ ማሳየት ስላለብኝ በዛ ምክንያት ነው ይህንን ቪዲዮ ራሱ ለመቅረጽ ያው ከስራ ከምን ከማጣብ የመጣሁት ማለት ነውና ደስ ብሎኛል። በጣም ደስ ብሎኛል። እንደሚታሰበው ቀላል አይደለም። እዚህ ጋር ለመድረስ የረዱኝ ሰዎች ማመስገን አለብኝ፣ እናንተ ማመስገን አለብኝ። ግን አሁን ላይሆን ይችላል፣ የዛሬ ወር የዛሬ ሳምንት ላይሆን ይችላል። ግን ኖርማሊ እኔ ፓሽኔም ስለሆነ መስራት ስለምፈልግ መስራት አይቀርም፣ መመለስ አይቀርም፣ የምወደውን ነገር ማድረግ አይቀርም። ግን ትንሽ ጊዜ ይፈጃል፣ እንዳልኳቸው ጊዜ ይፈጃል። በተለይ ሌላ ስራ የምትሰሩ ከሆነ ኃላፊነት ያለባቸው ሰዎች ከሆናችሁ እዛም እዚህ ስትሉ አስቸጋሪ ነው የሚሆነው። እዚህ ጋር ስመጡ ያኔ ይጎዳባችኋል፣ እዛ ስትሄዱ ይሄ ይጎዳል ምናምን ነገር። እኔ ቻናሌ ላይም ከዚህ በፊት ይደርስ የነበረው ዳሜጅ ያ ነው። የሆነ ጊዜ እሰራበትና ያንን ስራ እየሰራው አቆመዋለሁ። ድንገት በቃ ጥሩ መነሳት ጀምር አቆመዋለሁ። ምክንያቱም እዚህ ጋር ነገር የሚጎዳብኛል። ወይስ ተመልሼ እዚህ ጋር ስራ ይሰራል ያንን ተዋል። እንደዚህ በመሀል ውስጥ መዋዠቅ ስለነበር በቃ አንዱን በእርግጥ አንዱን ይዞ መስራት አዋጭ ነው። ግን ደግሞ ያላችሁበት ቦታ ያላችሁበት ኃላፊነት ያን ነገር ላይ ፈቅድላችሁ ይችላል። ዩቲዩብ እንደምታስቡት አይደለም። ዛሬ ሰርታችሁ ዛሬ የምታገኙት ነገር እንደ ኢንቨስትመንት ነው። ረጅም ጊዜ ይፈጃል፣ ፕሮሰስ አለው። በተለይ የሆነ ሌቭል ላይ እስኪደርስ በጣም ዋጋ ያስከፍላችኋል። ያንን ዋጋ ለመክፈል አንዳንድ ጊዜ ዋጋ መክፈላችሁ ከባዱ። ምክንያቱም እዚህ ጋር ታችሁት የምትሄዱት ነገር
እንደ ቀልድ የሚታሰብ ነገር እንደ ቀልድ የሚተው ነገር ስላልሆነ ሁሌ ይጎትታቸዋል። ይመስለኛል የብዙ ዩቲዩበሮችም እንትን ያ ይመስለኛል የብዙ ዩቲዩበሮች እንደ ልባቸው መስራት አለመቻል፣ እንደ ልባቸው መንቀሳቀስ አለመቻልም ይመስለኛል ከዛ ጋር የተያያዘ ነው። እና እኔ ግን ወደፊት እስቲ አስቤያለሁኝ አሁን ላይ እቺ ሞራለች በዚህም በሞራል በምን የተሻለ ገና መርህ አስቤያለሁኝ በዛ እመጣለሁ ብዬ አስባለሁኝ። ያው እንደተለመደው ቪዲዮ ሲደርሳችሁ ቪዲዮን ሼር ማድረግ ላይክ ማድረግ እንዲሁም ደግሞ ለምታውቁ ሰው ሼር ማድረግ እንዲሁም ደግሞ ላይክ ኮሜንት ያሰባ ይሄ የምትፈልጉት ነገር እንደዚህ ነው እንጂ መጥፎም ጥሩ ባይዘው መጥፎም ጥሩም ኮሜንት እንደዚህ ብሎ መጻፍ ኮሜንት ማድረግ በራሱ ትልቅ ነገር ነውና ያበረታ። በተለይ መልካም የሆነ ደስ የሚል ፖዚቲቭ የሆነ ነገር እንደዚህ ሲባል ኢቭን ምክርም ቢሆን ኢቭን ደስ የማይል ነገር ተፈጥሮም ቢሆን በሚገባ መልኩ ደስ በሚል መልኩ ስትናገሩት ደስ ይላል። ለማረም ለማስተካከል ለመስራት በጣም ደስ የሚል ነገር ይፈጣል። ሶ ያን ያህን ከግምት በማስገባት ኮሜንታችሁን አስቀምጡልኝ። ለማንኛውም ግን አመሰግናለሁ። በጣም ደስ ብሎኛል። ቴንኪው ነው ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ቻው።